ሰማዩ በደመና ሲሸፈን ምድርም የዘመናት እንባዋን ስታፈስ አንዳንድ ዜማዎች ዝም ብለው አይዘፈኑም። ድምፅ ብቻ አይደሉም፣ የሺህ ዓመታት የታሪክ መቃብር ቆፋሪዎች እንጂ። አርቲስት ቴዲ አፍሮ መሪማ በሚለው ድንቅ ሥራው መጋረጃውን ያነሳለት ያ ምስጢር ዛሬም ድረስ በቀይ ባህር ማዶ በየመን አሸዋማ ምድር ላይ በስቃይና በባርነት ውስጥ የሚማቅቅ አንድ ሕዝብ አለ። እነማን ናቸው እነዚህ ሰዎች? ለምንስ በየመን ምድር ላይ የተረገሙ ተብለው ተገለሉ? ከጥንቱ የአክሱም ሥርወ መንግሥት ከታላቁ ንጉሥ አልነጃሺ እና በዝሆኖች ሰራዊት መካን ያንቀጠቀጠው የአብርሃ አልአሽራም ደም ጋር ምን ያገናኛቸዋል? ይህ ታሪክ ዛሬ አልአክዳም ወይም ማሙሽ ተብለው ስለሚጠሩት ነገር ግን የኢትዮጵያ ወርቃማ የታሪክ አሻራ ሰለባ ስለሆኑት ምስኪን ወገኖቻችን የሚተርክ እውነተኛ ድራማ ነው። ታሪካችን የሚጀምረው ከዛሬ 1500 ዓመታት በፊት ነው። ያኔ አክሱም የዓለማችን ታላላቅ ከሚባሉ 4 ኃያላን መንግሥታት አንዷ ነበረች። በዚያ ዘመን በቀይ ባህር ማዶ በኩል የምትገኘው የመን በአክሱም ግዛት ስር ነበረች። የኢትዮጵያ ነገሥታት በየመን ምድር ላይ ስምሪት ሲያደርጉ በሺዎች የሚቆጠሩ ጀግኖች የአክሱም ወታደሮች ባህሩን ተሻግረው እዚያው ሰፈሩ። እነዚህ ወታደሮች መሬት ተሰጣቸው፣ ንብረት አፈሩ፣ ከሀገሬው ሰው ጋር ተጋቡ፣ ወለዱ። ከእነዚህም መካከል ታዋቂው የአክሱም ጦር አዛዥ አብርሃ ይገኝበታል። አብርሃ በየመን ላይ የራሱን ገዥነት አውጆ ታላቅ የክርስትና ካቴድራል በሰና ላይ ገንብቶ ነበር። ታሪካዊው የዝሆን ዘመቻም የተካሄደው በዚሁ በአክሱም ወታደሮች መሪነት ነበር። ነገር ግን ታሪክ ሁል ጊዜ በአሸናፊነት አይቀጥልም። የአክሱም ኃይል እየደከመ የየመን የአካባቢው ጎሳዎች እያገገሙ ሲመጡ ያ በየመን ምድር ላይ የቀረው የኢትዮጵያውያን ወታደሮች ዘርና ትውልድ ለከፋ በቀል ተዳረገ። የአክሱም ወታደሮች የነበሩት መሬታቸውን ተቀሙ፣ ማዕረጋቸው ተገፈፈ፣ ወደ ታችኛው የማኅበረሰብ ክፍል ተወረወሩ። ስማቸውም ተቀይሮ አልአክዳም ተባለ። አክዳም ማለት በአረብኛ አገልጋዮች ወይም ባሪያዎች ማለት ነው። ለዘመናት ይህ ሕዝብ በየመን ውስጥ ሰብአዊ መብቱ ተገፎ ንጹሕ ውሃና መጠለያ አጥቶ በቆሻሻ ማጠራቀሚያዎችና በከተማ ዳርቻዎች በሚገኙ የካርቶንና የላስቲክ ጎጆዎች ውስጥ እንዲኖር ተገደደ። ከሌላው የመናዊ ጋር የመጋባት መብት የላቸውም። የመንግሥት ሥራ አይሰጣቸውም። ትምህርት ቤት አይገቡም። የሚፈቀድላቸው ብቸኛ ሥራ የከተማ ቆሻሻ ማጽዳት፣ ፍሳሽ ማስወገድና ዝቅተኛ የጉልበት ሥራዎችን ብቻ ነው። ቴዲ አፍሮ በዜማው ማሙሽ እያለ የሚጠራቸው እነዚህን ወገኖቻችንን ነው። ማሙሽ የሚለው ቃል በኢትዮጵያውያን ዘንድ የፍቅርና የልጅነት መገለጫ ቢሆንም በየመን ግን እነዚህን ጥቁር ኢትዮጵያውያን መነሻ ያደረጉ ሰዎችን ለማንቋሸሽና ዝቅ አድርጎ ለመጥራት የሚጠቀሙበት ቃል ሆኖ ቆይቷል። ይህ ሕዝብ ዛሬም ድረስ ፊቱ፣ መልኩ፣ ቁመናውና ባህሪው ልክ እንደኛ ነው። ቁርጥኛን ይመስላሉ። ነገር ግን የዓለም የፖለቲካ አሰላለፍና የታሪክ መዛባት ለብቻቸው ጥሏቸዋል። በየመን የእርስ በርስ ጦርነት ሲነሳ መጀመሪያ የሚጨፈጨፉት፣ ረሃብና በሽታ ሲመጣ መከላከያ የሌላቸው እነዚሁ የአክሱም ልጆች ናቸው። ሀገሪቱ በረሃብ ስትቆላ የእርዳታ እህል እንኳን እንዳያገኙ ይከለከላሉ። መሪማ የሚለው ስም ራሱ ጥልቅ የሆነ ምስጢር አለው። መሪማ የጥንቷ የመን ወይም የማኅበረሰቡ መታወቂያ ምልክት ነው። የጠፋውን ማንነት፣ የደረቀውን ታሪክ ፍለጋ የሚጮህ ድምፅ። ቴዲ አፍሮ መሪማ መሪማ እያለ ሲያለቅስ ዝም ብሎ የፍቅር ዜማ እያዜማ አይደለም፣ የዘመናት የታሪክ ዕዳን እያስታወሰን ነው እንጂ። በቀይ ባህር ማዶ የቀሩትን ማንም ዘመድና ጠያቂ የሌላቸውን የነነጃሺንና የአክሱማውያንን ታላላቅ ደም የተሸከሙትን ምስኪኖች ድምፅ እየሆነ ነው ያንጎራጎረው። አሁን አስቡት፣ ከ1500 ዓመታት በፊት አባቶቻቸው በፈረስና በዝሆን እየገሰገሱ ያቀኑትን ምድር ዛሬ ልጆቻቸው በባርነትና በጭቆና ቀንበር ስር ሆነው ይረግጡታል። ታሪክ እንዴት ጨካኝ ናት! ትናንት ገዢ የነበረ ዛሬ ተገዥና ተንቋሽሽ ሲሆን ማየት እንዴት ያማል! እነዚህ አልአክዳሞች ዛሬም ድረስ በየመን ውስጥ ከ3 ሚሊዮን በላይ እንደሚሆኑ ይገመታል። ቁጥራቸው ይህን ያህል ከፍተኛ ቢሆንም መብት የሌላቸው፣ ድምፅ የሌላቸው የጥላ ሕዝቦች ናቸው። በየመን ጎዳናዎች ላይ ቆሻሻ ሲያጸድ ፊታቸው ላይ የሚታየው ያ ጥቁርና ቆራጥ የኢትዮጵያውያን መልክ የትናንቱን ታላቅነትና የዛሬውን ውድቀት በአንድነት ይመሰክራል። ይህንን ምስጢር ማወቅ ለምን አስፈለገ? ምክንያቱም ታሪካችንን ካላወቅን ማንነታችንን እናጣለን። ቴዲ አፍሮ ይህንን የኪነ ጥበብ መጋረጃ ሲከፍትልን እኛም ቆም ብለን ወደ ኋላ እንድንመለከትና በቀይ ባህር ማዶ የተበተነውን ታሪካችንን እንድንፈትሽ ነው። ማሙሽ ዛሬም ድረስ በሰንዓ በኤደንና በሆዳይዳ ጎዳናዎች ላይ በጭቆና ውስጥ እየኖረ ነው። በዘፈኑ ውስጥ የተደበቀው እውነት ይኸው ነው። የኢትዮጵያ ታሪክ ድንበር የለውም። አሻራችን በቀይ ባህር ማዶ በአረቢያ ምድር ላይ በደምና በላብ ተጽፏል። የመሪማ ምስጢር የነጻነት ምስጢር ነው። የጠፋው ትውልድ ምስጢር ነው። ይህንን ታሪክ ሰምቶ ዝም ማለት አይቻልም።
የእነዚህ ወገኖቻችን ስቃይና መከራ የታሪካችን አካል ነው። ትናንት በአክሱም ክንድ ዓለምን ያስገበሩ አባቶች ዛሬ ልጆቻቸው በሰው አገር ባሪያ ተብለው ሲጠሩ ማየት የህሊና ቁስል ነው። እስኪ አሁን ደግሞ ወደ ኋላ ወደ ታሪኩ ስር መሠረት ጠለቅ ብለን እንውረድ። ይህ የ1500 ዓመታት ታሪክ የተጀመረው አባቶቻችን ባህር ተሻግረው የመንን በቁጥጥራቸው ስር ባደረጉበት በዚያ ወርቃማ ዘመን ነበር። ያኔ የአክሱም ግዛት በቀይ ባህር ላይ የነበራትን የንግድ የበላይነት ለማስከበርና ክርስቲያኖችን ከከፍተኛ ስደትና ጭፍጨፋ ለመታደግ ጦሯን አዘመተች። ታላቁ ንጉሥ ካሌብ ባህሩን ተሻግሮ የመንን ድል ሲያደርግ ታሪካዊቷ የሰና ከተማ በአክሱም ባንዲራ ስር ወደቀች። በዚያች ምድር ላይ የቀሩት ወታደሮች ዝም ብለው የሰፈሩ ወራሪዎች አልነበሩም፣ አዲስ ማኅበረሰብ፣ አዲስ ትውልድ የፈጠሩ እንጂ። ከንጉሥ ካሌብ በኋላ በየመን ምድር ላይ ሥልጣኑን የያዘውና ታሪኩን የቀየረው ታዋቂው ጀነራል አብርሃ አልአሽራም ነበር። አብርሃ በሰና ላይ የገነባው አልቁለይስ የተሰኘው ታላቅ ካቴድራል የአረብን ምድር በሙሉ ጉልበት ለመሳብ ታስቦ የተሠራ ድንቅ የሥነ ሕንፃ ጥበብ ነበር። አብርሃ የመንን የኢኮኖሚና የሃይማኖት ማዕከል ለማድረግ ሲነሳ ከአገሬው ማኅበረሰብ ጋር የነበረው ትስስር ይበልጥ እየጠነከረ ሄደ። አብረውት የነበሩት በመቶ ሺዎች የሚቆጠሩ ጥቁር የአክሱም ወታደሮች እዚያው አገቡ፣ ወለዱ፣ የየመን ቋሚ ነዋሪዎች ሆኑ። ነገር ግን ታሪክ ሁል ጊዜ በአሸናፊነት አይቀጥልም። የአክሱም ሥርወ መንግሥት እየደከመ ሲመጣና የፋርስ የሳሳኒድ ኢምፓየር የመንን በኃይል ሲወር በዚያች ምድር ላይ የነበሩት የኢትዮጵያውያን ወታደሮችና ልጆቻቸው ለብቻቸው ቀሩ። ድጋፍ የሚያደርግላቸው ሀገር፣ ወደ ኋላ የሚመልሳቸው መርከብ አጡ። የየመን ጎሳዎችና አዲሶቹ ገዢዎች በአክሱም ወታደሮች ላይ ዘመቻ ከፈቱ። ንብረታቸውን ዘረፉ፣ መሬታቸውን ቀሙ፣ ነፃነታቸውን ገፈፉ። ከጌትነት ወደ ባርነት፣ ከአሸናፊነት ወደ ተገዥነት የተሸጋገሩበት ያ ጥቁር ዘመን እዚያ ላይ ተጀመረ። ትውልድ ትውልድን እየተካ ሲሄድ እነዚህ የአክሱም ልጆች ስማቸው ጠፋ። ስማቸው ተረስቶ አላክዳም ተባሉ። ትርጉሙም ባሪያዎች ወይም ዝቅተኛ አገልጋዮች ማለት ነው። ይህ ስም ዝም ብሎ መጠሪያ አይደለም፣ ለ1000 ዓመታት በላያቸው ላይ የተጫነ የጭቆና አዋጅ እንጂ። ዛሬ ድረስ በየመን ማኅበረሰብ ውስጥ እነዚህ ሰዎች እንደ ሁለተኛ ዜጋ እንኳን አይቆጠሩም። ከከተማው ማኅበረሰብ ተለይተው በቆሻሻ ማጠራቀሚያዎችና በፈረሱ ቤቶች አቅራቢያ ማሃዊሽ በሚባሉ የሰፈር መንደሮች ውስጥ በጭቆና እንዲኖሩ ተፈርዶባቸዋል። ይህን ታሪክ ስታጠና የሚገርምህ ነገር በየመን ውስጥ ያለው ይህ መድልዎ ዘርን ብቻ መሠረት ያደረገ አለመሆኑ ነው። እነሱም አረብኛ ይናገራሉ፣ እስልምናን ይቀበላሉ፣ የሚኖሩትም እዚያው የመን ውስጥ ነው። ነገር ግን መልካቸው ያ ጥቁርና ግርማ ሞገስ ያለው የሀበሻ ደማቸውና የአባቶቻቸው ታሪክ ዛሬም ድረስ እንደ ጠባሳ አብሯቸው ይኖራል። ሌላው የመናዊ አክዳም ከሚባል ማኅበረሰብ ጋር ፈጽሞ አይጋባም። አንድ ሰው ተሳስቶ እንኳን ከነሱ ወገን ቢያገባ ከማኅበረሰቡ ይገላል፣ ይዋረዳልም። ቴዲ አፍሮ በዘፈኑ ያንን የዘመናት ስቃያቸውንና የስም ማጠልሸታቸውን እያነሳ ነው። በየመን ጎዳናዎች ላይ አንድን ጥቁር ሰው ዝቅ አድርጎ ለመጥራት ማሙሽ ይሉታል። እኛ ሀገር ማሙሽ ማለት የቤት ፍቅር፣ የልጅነት ውበትና እንክብካቤ ነው። እዚያ ማዶ ግን የንቀትና የማግለል መገለጫ አደረጉት። ጥበብ ደግሞ ይህንን የቃላት መዛባት ወስዳ በዜማ አቀናብራ ማሙሽ የኛ ደም የኛ ስር መሆኑን በሚያስገነዝብ መልኩ መልሳ ሰጠችን። መሪማ ውስጥ ያለው ጩኸት በቀይ ባህር ላይ የሚነፍሰውን እንባ ያዘለ ንፋስ ይመስላል። ቴዲ አፍሮ መሪማ መሪማ እያለ ሲያንጎራጉር ያንን የተረሳውንና ማንም ጠያቂ የሌለውን ሕዝብ ከታሪክ መቃብር ውስጥ እየቀሰቀሰው ነው። ዛሬ በየመን ባለው የእርስ በርስ ጦርነት ምክንያት የዓለም ትኩረት ሁሉ በፖለቲካው ላይ ብቻ ነው። ነገር ግን በዚህ ጦርነት ውስጥ መከላከያ የሌላቸው፣ ድምፅ የሌላቸው፣ መታወቂያ እንኳን ሳይኖራቸው የሚጨፈጨፉትና በረሃብ የሚያልቁት እነዚህ አላክዳሞች ወይም ማሙሾች ናቸው። ሌላው የመናዊ በጦርነቱ ሲፈናቀል መጠለያ ያገኛል፣ እርዳታ ይደርሰዋል። እነዚህ ወገኖቻችን ግን መጠለያም እርዳታም ይከለከላሉ። አሁን ቆም ብለን ራሳችንን እንጠይቅ። እነዚህ ሰዎች የእኛ እነማን ናቸው? መልሱ አጭር ነው። እነሱ የእኛ ታሪክ መሥዋዕቶች ናቸው። አባቶቻችን አገርን ለማስከበር ድንበርን ለማስፋት የላኳቸው፣ ነገር ግን ዘመን ሲለወጥ በሰው አገር የተረሱ ድንቅ የጀግኖች ልጆች ናቸው። መልካቸውን ስታይ፣ ዓይናቸው ውስጥ ያለውን ጉጉት ስትመለከት ከኢትዮጵያ ጎዳናዎች ላይ ከምናያቸው ወገኖቻችን ቅንጣት ታህል አይለዩም። ነገር ግን ቋንቋቸው አረብኛ ሆኗል፣ ባህላቸው ተቀይሯል፣ ማንነታቸው ግን አሁንም በአበሻ ደም የተቃኘ ነው። ይህ ቪዲዮ ሰዎችን ሁሉ እንዲያስቡ የሚያደርገው ለዚህ ነው። ታሪክ ዝም ብሎ ያለፈ ነገር አይደለም። ታሪክ ዛሬም በየመን ጎዳናዎች ላይ ቆሻሻ እየጠረገ በረሃብ እየተቆላና በባርነት ቀንበር ስር እየማቀቀ ያለ ሕያው ምስክር ነው። መሪማ ንስንሰማ ከጀርባው ያለውን ይህንን ትልቅ ሰብአዊና ታሪካዊ ቀውስ ማስተዋል አለብን።
ኪነ ጥበብ የፖለቲካ ድንበር የማይገታው የባህር ሞገድ የማይመልሰው ትልቅ ድልድይ ነው። ቴዲ አፍሮ በዚህ ድልድይ ላይ ሆኖ ሁላችንንም ተሻግረን እንድንመለከት ጋብዞናል። ወደፊት ታሪክ ሲጻፍ እነዚህ ወገኖቻችን አንድ ቀን ነፃነታቸውን አግኝተው የአባቶቻቸውን ታላቅነት ተረድተው አንገታቸውን ቀና አድርገው እንደሚሄዱ ጥርጥር የለውም። እስከዚያው ግን የእነሱ ታሪክ፣ የእነሱ ስቃይና በመሪማ ውስጥ የተደበቀው ምስጢር ሁልጊዜም በልባችን ውስጥ ሊታወስ ይገባል። እኛ የታሪኩ ባለቤቶች ድምፅ ካልሆንናቸው ዓለምማ መቼም ቢሆን ዘወር ብሎ አያቸውም። ይህንን ታሪክ ለብዙዎች አጋሩት። በመሪማ ዜማ ውስጥ የተደበቀውን የእንባና የታሪክ ምስጢር ለዓለም አሳውቁ። ታሪካችንን ስናውቅ ማንነታችንን ይበልጥ እንረዳለን። በቀይ ባህር ማዶ የፈሰሰውን የአባቶቻችንን ደምና አሻራም በክብር እናስታውሳለን።